ልጆች በሙሉ ያው አብረን ያደግነው እንግዲህ they know me when I was young ወጣት እያለሁ ከዛ በኋላ ደግሞ ፎርሚደብል የሆነ ላይፍ ነው የምኖረው ፕሮፐር የሆነ ላይፍ ነው የምኖረው በጣም ጠንቃቃ ነኝ በጣም ስርዓት ያለው ህይወት ነው የምኖረው ስለ ወይ አድሬስ ወይ ማረጋቸው ነገሮች ሁሉ ሌላው አርአያ መሆን አለብኝ ብዬ የማስብ ሰው ነኝ እኔ ምን አይነት ሰዎች ነበር አሁን ጥላው ምን አይነት ሰው ነው ኢን ፐርሰን ስታያቸው እንደዚህ ጥላውን በጣም ተጫዋች ተግባቢ ሰው ነው በጣም ቀልደኛ ሰው ነው ከዛ ውጪ ለብዙ ሰዎች እዛ ጸጉር ቤት ውስጥ ብዙ ተስፋ የሚሰጥ ሰው ነበር ብዙ ሰዎች እንዲረዱ አድርጓል በእኔ በማውቀው ፐርሰናሊ ያኔ እነሱ ከሼክ አላሙዲ ጋር እንትን ነበሩ እንግዳ ሆኖ ነው የሚመጣው ብዙ ጊዜ እዛና ብዙ ሰዎች ሊረዱ የሚፈልጉ ሰዎች እሱ ጋር ይመጣሉ ቴዎድሮስ ታደሰ አይ ቲንክ የሆነ የተረጋጋ ሰው ይመስለኛል ከሙዚቃዎቹ ስታይም ነው ቴዲ በጣም አይናፋር ነው ቴዲ አይናፋር ነው ቴዲ አሁን ከጸጉሩን ማስተካከየው አብረን ቆይተን አንድ ቦታ ስንሄድ ብዙ ጊዜ ሬስቶራንት አበሻ ሬስቶራንት ከገባን ሰዎቹ ቶሎ ብለው የሱ ሙዚቃ ያደርጋሉና ደስ አይልም አይመቸውም በቃ ኑታ ብሎ ነው ቶሎ የሚወጣው እና ጫጫታ አይወድም ነው no like he's እንትነው ሸሚዞ like አይናፋር ቴዲ አሁን እንትኖች ሬስቶራንት ምናምን ሲገባ ሁሉ በተቻለው መጠን በጓሮ ነው የሚገባው አንዳንድ ጊዜ እነኚህ የፈረጆቹን ሴሌብሪቲዎች ይመስለኛል ገብቷል he doesn't like ፊት ለፊት እንደ randomly ማን ትልቅ አይልም ገባ like በጣም ራሱን ጠብቆ ውስጥ አዩኝ ያላዩኝ ብሎ ያቺ ነገር አለች ከኋላው like የፐብሊክ ሰው ስለሆነ ብዙ ሰው እንትን እንዲለው ያስፈልግም በጣም ከተመረጡ ሰዎች ጋር ጓደኛ ነው ከወደደ ነው ቴዲ እኔ ለማ የጋሻ መዴ ልጅ አለማየሁ የሚባል አለማየሁ ተስፋዬ አሁን ዳላስ አለ በጣም አንለያይም እንፈላለጋለን ስለ አሁን አንድ ቦታ ለኳስ እንሰባሰባለን አንድ ሰው ከሌለ ለሚኒት ነው ያለው እንፈልገው ይባላልና እኔ ቴዲ ጠፍቶብን ነበር ሎስ አንጀለስ እናገኘዋለን ብለን ይዘና ፈልገን አገኘነው መጨረሻ ላይና አንዳንዴ ትንሽ ሲረበሽም ቴዲ ከከተማ ለቆ ሊወጣ ይችላልና ይደበቃል በጣም ሻይ ሰው ነው ብዙ ሰዎች እንደሚያስቡት ይሄ የሴሌብሪቲ አይነት ማለት እንትን ነው እኮ አሁን ስራውንም ስታዩ ሙዚቃ እንደዚህ ሾው ቢዝነስ ውስጥ ያለ ሰው አቴንሽን ሲክ ማድረግ ኖርማል ነው ግን እሱ አሁን አይናፋር ነው ስትለኝ ነው የገረመኝ ነው በጣም አይወደውም ይገርማል አይወደውም